ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድ የኔ የዩቲዩብ ቻናል ተከታታይ የሆናችሁ እንዴት ናችሁ? ወንድሞቼ ደህና ናችሁ ወይ? በሀገር ውስጥም በሀገር ውጭም በኤርትራም የምትኖሩ የኔን ዩቲዩብ የምትከታተሉ ሁሉ ሰላም 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 ብያለሁ። እንዲሁም ክርስቲያን ወገኖቼ ደግሞ እና እንዴት ናችሁ? ላይ ደህና ናችሁ ወይ? የጾም ስራ የረመዳን ስራ እንዴት ይዟችኋል? የኔ እህቶች አላህ ያበርታችሁ፣ አላህ ብርታቱን ይስጣችሁ እያልኩኝ ዱአ አደርግላችኋለሁ። እኔንም እንደዛው ማለት ነው። እዚህ ጋር እያወራሁ ነበረ የሰራሁት ግን በመሃል ሌላ ድምጽ ስለገባብኝ እንደገና ለመስራት ተገደድኩኝ ማለት ነው። እና እንደምታውቁት አዲስ ዩቲዩብ ጀማሪ እንደመሆኔ መጠን ያለኝን ጥፋት ያለኝን ስህተት እናንተ እንድታስተምሩኝ ወይም እናንተ እንድታግዙኝ እፈልጋለሁ። በኮሜንት ቪዲዮውን የምታየው ሁላ በኮሜንት እየጻፋችሁ አስተያየት እንድትሰጡኝ እፈልጋለሁኝ። መማር ጥሩ ነውና ከላይ ያለ ወደ ታች ያለውን ሲያስተምር ጥሩ ነው። እና እንዴት ናችሁልኝ? ደህና ናችሁ ወይ? እኔ ያለሁላችሁ ሰላም ነኝ አልሐምዱሊላህ። እናንተንም አላህ ይጠብቃችሁ በያላችሁበት። ያለንበት ስራ ወራት በጣም ስራ ከባድ ነውና እንግዲህ አላህ ብርታቱን ይስጠን ከማለት ውጭ ወደ የትም መሄድ አይቻልም። ሰው ቤት እስካለን ድረስ ደከመን በቃን ማረፍ እንፈልጋለን ብለን የማንልበት እንኳን ስለሆነ ያለነው እና ውዶች እስኪ የዚህን የምግብ የእንትን ስም የምታውቁት እኔ ብዙ አመት ኑሬያለሁኝ። ሳምቡሳ ያኔ ተጠቅሎ ቂጣው ተሰርቶ ቂጣው አለ አይደል የራሱ የሚሸጠው ቤትም ተሰራ ውጭም ተገዛ እሱን ነው የማውቀው። እዚህ ቤት ግን ከሩዝ እና ከድንች የሚሰራ አይነት ነው ያጋጠመኝ የዘንድሮ አመት ማለት ነው። ከማይሰራበት ነገር የለም። በጣም ከብዙ አይነት ነው የሚሰራው። ከዱቄት አይደለም ማለት ነው። ከዱቄት ቂጣው ከዱቄት አይደለም የሚሰራው። እና ብቻ በጣም ከባድ ነበር። አልሐምዱሊላህ አሁን እየጨረስን ነው እንግዲህ ያው በጾም ውስጥ ስለማይሰራ እላችኋለሁኝ። እናንተስ እንዴት ይዟችኋል? የጾም ስራ እኔ በነገራችን ላይ ብዙ አመት ብኖርም በሰው ሀገር ስራ ምግብ አጋጥሞኝ አያውቅም። ያው ወደ ሌላው ነው እኔ ስራ የምሰራው። ምግብ ብዙም የመስራት ፍላጎት ስለሌለኝ አልሰራም ነበረ። ዘንድሮ ግን አጋጠመኝ እላችኋለሁኝ። ያለንበትም ጊዜ ስለሆነ ምርጫ ያሳጣናል አንዳንዴ እና ውድ ቤተሰቦች ላይክ ሼር ሰብስክራይብ እያደረጋችሁ እንድታበረታቱኝ እፈልጋለሁኝ። የዛሬ አመት እንደኔ አገሩ ሄዶ መጾም የሚፈልግ ካለ አብረን እንደግና አብረን ተያይዘን እንደግና ሀገራችን ሄደን ደግሞ በነጻነት እየሰራን እንድንጾም አላህ ያድርገን ምኞቴ ነው። እኔ በእናንተ ብርታት ማለት ነው። እናንተ ካበረታታችሁኝ ቢያንስ ቻናሌ ሞኔ እስከሚሆን ድረስ ነበር እኔ እጠብቃለሁ ያልኩት። ያው አሁን ብዙ ጊዜ ሆነኝ ገና አልሆነም። እኔን ኮሜንት አትጽፉልኝ ሼር አታደርጉ ሰብስክራይብ የማታደርጉ ለምንድነው? እኔ ወዳችሁ ፈቅዳችሁ ነው በርግጥም የምታደርጉት የምትወዱኝ እኔ የምሰራውን ስራ ማበረታታት የምትፈልጉ ናችሁ። አሁንም እስኪ 1000 እንኳን ቢያንስ 1000 ሰብስክራይብ አስገቡኝ። ያው የምታውቁት ታውቁታላችሁ የማታውቁትም ይሄን ቪዲዮ የምታዩ ሁላ ሰብስክራይብ እያደረጋችሁ ሼር ላይክ እያደረጋችሁ በኮሜንት እንድታበረታቱኝ እፈልጋለሁ ማለት ነው። የኔ ውድ ፋሚሊዎችም በጣም ነው የማመሰግነው። ኮሜንት የምትጽፉልኝን ኮሜንት አያለሁኝ። በጣም ነው የማመሰግነው። የእናንተንም እኔ በቻልኩት አቅም ለማገዝ ወደኋላ አልልም። እኛ በሰው ቤት ያለን ማገዝ ያስፈልገናል። ትልልቅ ዩቲዩበሮች እኛን እነሱ ደረጃ ለማድረስ እንደውም እንድንደርስ ፍላጎት የላቸውም መሰለኝ። በእኛ ነው እነሱ አሁን ስንት እከሌ እከሌ ብዬ ባልልም በእኛ ነው የሚያድጉት ያደጉት። ቪዲዮ ቢለቁ ምን ቢሉ ተመልካች እኛ ኮሜንት ጻፊ እኛ ግን የኛን ዞር ብሎ የሚያየን የለም። እኛ እርስ በራሳችን ካልተጋገዝን ማለት ነው። እና አላህ ከሰው ቤት ያውጣን። እስኪ የዛሬ አመት ረመዳንን ሀገሩ ለመጾም ትዳርም ካለው ትዳሩ ጋር ልጅም ካለው ልጁ ጋር ቤተሰብ ጋር መጾም የፈለገ ማነው? እስኪ በኮሜንት ያሳውቀኝ ጻፍልኝ። እንደኔ የዛሬ አመት ረመዳን በሀገሩ መጾም የሚፈልግ
እዛ ድረስ ደግሞ ሞኒ ከመሆንም አልፌ ዶላር መቁጠር እንዲጀምርልኝ አድርጉኝ በእናንተ ብርታት። ከሞኒውም አልፎ ዶላር መቁጠር እንዲጀምር እንድታደርጉልኝ እንድታግዙኝ ነው እየጠየኳችሁ ያለሁት። እና ሀገር ገብቼ ጥሩ ጥሩ ቪዲዮ እንደምሰራ ጥሩ ጥሩ ሰውን ያስተምራል የሚባል ቪዲዮ እንደምሰራ ተስፋ አለኝ። የኔ ውድ እህቶች ሀገር ለመግባት የፈራችሁ በቻልኩት አቅም ያለውን ነገር እንድነግራችሁ ማለት ነው። እና በመሰረቱ ሀገር ለመግባት ብዙ ልጆች ያላችሁ የምትፈሩ ወላሂ አትፍሩ። እኛ እዚህ እንደፈለግን ማጥፋት እንደፈለግን ወጥተን መግባት ብናጠፋም ነገ እንተካዋለን ስለምንል ያኔ ለብር ምንም ቁብ የለንም ማለት ነው። ኢትዮጵያ ግን የራሳችንን ህይወት የራሳችንን ላይፍ እየኖርን እንደ ጊዜው ነው ሰው እንደ ጊዜውና እንደ ቦታው ነው የሚኖረው አይደለ? ስለዚህ እንደ ሰው እንደ ቦታው እንኖራለን። ሁሌ እዚህ የሰው ቤት የሰው ታዛዥ ሆነን እስከመቼ ድረስ ነው እንዴ? የራሳችንን ህይወት ሳይሆን እኮ የሰው ህይወት እንደምንኖር መቼም አይጠፋንም አይደለ? በሰው ሀገር እስካለን ድረስ ለራሳችን አይደለም እየኖርን ያለነው ለሰው ነው። ስለዚህ አሁን ደግሞ በቃ ብለን ደፍረን እኛን እዚህ እኮ ነን እዛ ኢትዮጵያ እንዳንሄድ ይሄ ውድ ነው እንደዚህ ኑሮ ከባድ ነው ይላሉ እንጂ እያያችሁ ከሆነ ማንም ርቦት አይደለም ርቦት የሚሆን ጥሩ ያልሆነ ምግብ እንኳን የሚበላ የለም። ቪዲዮ ወይም ሰርተው በሚለቁት ወይም በምንሰማው ቤታቸው በቃ እንደፈለጉ በልተው ጠጥተው ነው እየኖሩ ያሉት ማለት ነው። ለሰው ልጅ የሚያስፈልገው ምንድነው? የሰው አይንና የሰው ቤት ክፉ ስለሆነ ቤት የሌለው ሰው ነው ትንሽ የሚጨናነቀው እንጂ ቤት ያላችሁ ከዛም በላይ አልፎ ተርፎ ያላችሁ ሰዎች አሁን አላችሁ ሀገር መግባት የፈራችሁ ወላሂ ለምን እንደሆነ አላውቅም። እንዴ እስከመቼ ሀገራችንን ፈርተን ሀዋቴ እንዴ እስከመቼ? እና ሀገር ለመግባት አትፍሩ። እኔ ሀገር ግቡ ነው የምላችሁ ሀገር ግቡ እኔ ለመግባት ወስኛለሁኝ። የዛሬ አመት ሀገሬ እንደምጾም ከአላህ ጋር ተስፋ አለኝ። አላህን ይዤ የዛሬ አመት ሀገሬ እንድገባ እናንተን ይዤ ኢትዮጵያን አሳድጌ ሀገር ለመግባት ሀገር ለመስራት ወስኛለሁኝ። እኔ ጋር መግባት የሚፈልግ ካለ እንሂድ ብያለሁኝ። የኔ ውድ ወንድሞቼ እህቶቼ በተለይ እስከመቼ እኛ ሄደን ለማን አባቱ ብለን ነው? እዚህ እኮ ነን እየሰራን የሆነ ሰው መጥቶ የሆነ ብር እፈልጋለሁ ላኩ ሲሉን ለፍተን ደክመን ያገኘነው እስከማይመስለን ድረስ ለመላክ ወደኋላ አንልም። እኛ ሄደን ለማረፍ ግን ሁሌ እነዛ ሰዎች ገደል ነው የሚያደርጉብን ገደል ነው የሚያበዙት። ለምን ነው የምትመጡት? ውድ ነው ኑሮ ውድ ነው ምን ልታደርጊ ምን ይዘሽ እንደዚህ ምናምን ይላሉ። ብር ላኪ ሲሉ ግን አይፈሩም። ለምንድነው? እኛ በቻልነው በአመትም ላክንላቸው በወርም ላክንላቸው 10 ሺህም ላክን 5 ሺህም ላክን የኛ ጉልበት ለእነሱ ስለሚጠቅማቸው የኛ ገንዘብ ማለት ነው። ብዙ ሰዎች እንደዛ ይላሉ ብዙ ሰዎች እንዳትመጡ ኢትዮጵያ እንዳትመጡ እያሉ ያስፈራሯችኋል እኔ እነሱን ሰምቼም አላውቅም። የራሴን ለማሳካት ነበር እንጂ እስካሁን የቆየሁት ሰው አትምጪ አትምጡ እንደዛ የሚላችሁን እንዳትሰሟቸው። ዋላ ሀታ ቤተሰብ ከ10 እንደ 3% ወይም 4% ቢሆኑ ነው ቤተሰብ ራሱ እናት አባት ነው የሚሉት እንጂ ማንም ነይ ቶሎ የሚል የለም። ነይ በቃሽ ልጄ ትዳርም ይዘሽ ልጅ ውለጂ የራስሽን ህይወት ኑሪ የሚል የለም። እነሱን እንድንገድፍ ነው የሚፈልጉት። ብዙ ቤተሰብ ይለያያሉ በጣም የሚለያዩ ቤተሰቦች አሉ አንድ አይደለም እናት አባቴ ሁሉም አንድ ናቸው ማለት አይደለም። ስለዚህ እህቶቼ እንደዛ የሚሏችሁን እንዳትሰሙ በራሳችሁ ውስጣችሁ ልባችሁ አይምሯችሁ ያላችሁን ብቻ ነው የታዘዛችሁ መኖር። እና ደግሞ አንዳንድ አላችሁ ከቤተሰብም አልፎ ለወንድ ልጅ ብር የምትልኩ እኔ ብሩን ስታገኙት እንዴት እያገኛችሁት እንደሆነ እስካሁን ድረስ ጥያቄ ሆነብኝ። ቆይ ግን ብሩን ሲያገኙት ለፍተው ደክመው አይደለም እንዴ አይብሳቸውም አይደክማቸውም እንዴ? ብሩን ሲያገኙ እንደዚህ ለወንድ ልጅ ይህን ያክል ብር ላኪልኝ ይሄን ካላክሽ አትወጂኝም ማለት ነው። ይሄን ካላረግሽ እንዴት ነው ሲሏችሁ ብር አውጥታችሁ የምትልኩ ልጆች ደግሞ ስንት ልጆች አላችሁ ብትመከሩ ተው ብትባሉ። በእናንተ ላይ መድረስ የለበትም አንድ ነገር በሰው እየደረሰ በእህቶቻችሁ እየደረሰ እያያችሁ አሁንም እዛው ላይ የሆናችሁ ልጆች አላችሁ እና
እባካችሁን ውዶቼ እባካችሁ ብራችሁን በደንብ ያዙ። ብራችሁን ብር ከሌለ ማንም የለ። ብር ከሌለ ማንም እናትሽ የወለደች ብትሆን የምትወድሽ ላይ አይደለንም አሁን ያለንበት። ሰውን ገንዘብ ገዝቶታል። ሰውን ገንዘብ ገዝቶታል። ስለዚህ ገንዘባችሁን ጭብጥ አድርጋችሁ ይዛችሁ ሀገራችሁ ግቡ። ባላችሁ ሀገር ሰርተን መኖር እንችላለን። ሀገር ሰርተን በራሳችን አይዳ ማለት ነው። በራሳችን አይዳ የራሳችንን ህይወት ከጎን እያስኬድን በራሳችን መንገድ ማንም ሳያዘን በነፃነት የራሳችንን አየር እየወሰድን መስራት መለወጥ እንችላለን። ዋናው የሰው ልጅ ጤና ብቻ ነው ተገዝቶ የማይገኘው። ጤና ብቻ በገንዘብ አይገኝም። ስለዚህ ገንዘብ የትም ቦታ ከሰሩ ስለሚመጣ ሀገር ለመግባት ሳትፈሩ ሀገራችሁ ግቡ እህቶቼ። ሁሌ ሰው ቤት አይሞላም። እኔም ሰው ቤት ነኝ ያለሁት በርግጥ ግን እኔ ለመግባት ፍላጎት በጣም ስላለኝ እና ደግሞ ይሄን ጊዜም ብዬ ስላሰብኩኝ ነው። እኔም እዚህ ሰው ቤት ሆኜ እናንተን ግቡ የምለው እኔ ለመግባት ስለወሰንኩኝ ነው። እንግባ አብረን ዩቲዩብ የከፈትን ልጆች በሀገራችን መስራት እንችላለን። ምንም መዳም የምትሰጠንን ደሞዝ ባያክልም ግን በጎን ደግሞ ሌላ ህይወት እየኖርን ነው። እንደዚህ 24 ሰዓት የነሱን ስራ ሰርተን አይደለም። የራሳችንን ህይወት እየኖርን የምንካፈለው በቂያችን ነው። በቻልነው አቅም ሌላ ስራ ከጎን መስራት እንችላለን። ስለዚህ እዚህ ጋር ስጋ ነው እስካሁን ስከትፍ የነበረው ገዝበራ የድንብላል ቅጠል ነው። መቼም ታውቃላችሁ። እነዚህ ጋር ስጋ የተፈጨ ስጋ ነው። ይሄ ትንሽ እንዳይመስላችሁ ወደ 8 ኪሎ ከምናምን ነው። 8 ኪሎ ከምናምን ስጋ ነው ይሄ ማለት ነው። ብረት ድስቱ ትልቅ ስለሆነ ነው ትንሽ የሚመስላችሁ። እንግዲህ በየቀኑ ነው እንደዚህ የምሰራው። በየሁለት ቀኑ በየቀኑ እንደዚህ እሰራለሁኝ ይቀመጣል። ከዛ ያን እያወጣሁኝ እሰራለሁ ማለት ነው። መግቢያ ላይ እያሳየኋቸውን አይነት ለቤትም ሳይሆን ደግሞ የሚሸጥ ነው። እኛ የምንሰራው የሚሸጥ ትሸጣለች ሴትየዋ። እኛ ምግብ ሰሪዎች እንደምንባለው የኔም ሴትዮ ምግብ ሰሪ ናት ከልጅነቷ ጀምራ ማለት ምግብ በጣም ታውቃለች። በጣም የምግብ ሙያተኛ ናት እና ብዙ አይነት ምግብ ትሰራለች። እኔን የገደለኝ ለቤት ሳይሆን ለውጭ ለምንሰራው ነው። ብዙ ምግብ ተሰርቶ ለውጭ ትሰጣለች። ይሄ ደግሞ አሁን ለረመዳን ትሸጣለች። ከአንዱ ፍሬ 2 ድርሃም 1 ድርሃም ነው የምታገኘው። ግን እኔ ለምለፋው ምናሸት ያውም ሆኖ ደግሞ ቤት መስራት የማንችለውን ከውጭ እያመጣች በረካሽ ከውጭ እያመጣች ትሸጣለች ለውጭ ማለት ነው። የተሰራውንም እያመጣች ታከፋፍላለች። እና ስለዚህ ይሄን ቪዲዮ የምታዩ ሁላ እንደው ባካችሁ ቢያንስ 1000 ሰብስክራይብ አስገቡኝ የኔ እህቶቼ እንዳታልፉኝ። ይኸው እንግዲህ ይሄን ይመስላል።